ትህትና ወዴት አለሽ? አሁን ላይ ካፌ ገብቼ አስተናጋጆችን የምፈልገው ማዘዝ እየቸገረኝ ነው። ዋናው ምክንያት ደግሞ ብዙዎቹ አስተናጋጆች ለመታዘዝ ፈቃደኛ ለመሆናቸው ነው ብል ያጋነንኩ አይመስለኝም። ለዚህ ምክንያታቸው የመጀመሪያ የሥራ ጫና ቢሆንም ሁለተኛው ግን ሆነ ብለው ይመስለኛል። አንድ አስተናጋጅ ሁል ጊዜ አይኑ ማየት ያለበት በደንበኛ አይን ትክክል ሆኖ ሳለ ሆነ ብሎ ላለማየት በሚመስል መልኩ መሬት ወይም ጣሪያ እየተመለከተ የሚያልፍ ከሆነ ወይ በቂ ስልጠና አልወሰደም ወይም መታዘዝ አልፈለገም ማለት ነው ለእኔ እንደሚገባኝ። በሌላ በኩል ደንበኞች ሲጣሩ ወይም ምልክት ሲሰጡ እሺ እመጣለሁ ወይም በምልክት አንገትን በአዎንታ ነቅንቆ ማረጋጋት አስፈላጊ ቢሆንም ምንም ምላሽ ሳይሰጡ አይተው ዝም ብለው ወደ ሌላ ስራቸው መጣደፍም የንቀት ያስመስለዋል። ደንበኛ የሚበዛባቸው ካፌዎች ውስጥ ይሄ በጣም የተለመደ ነው። ለዚህ ብቸኛው መፍትሄ ይህንን የሚቆጣጠርና የእያንዳንዱን አስተናጋጅ ትጋትና ቅልጥፍና የሚቆጣጠር አንድ አስተባባሪ መመደብ ብቸኛው መፍትሄ ይመስለኛል። ይህንን እንድል ያነሳሳኝ አንድ ጉዳይ በቅርቡ በአዲስ አበባ ሜክሲኮ አካባቢ የሚገኝ ካፌ የገጠሙኝ ሁለት አስተናጋጆች ከስነ ምግባር የወጡ ጠባያት ናቸው። እስቲ ላካፍላችሁና ፍረዱ። ትህትና ወዴት አለሽ ያሰኘኝም የነዚህ ሁለት አስተናጋጆች ወጣ ያለ ጠባይ ነው። ምሽት 12 ሰዓት ላይ ሁለት ባልንጀሮቼን ቀጥሬያለሁ ሜክሲኮ አካባቢ። ቦታውን ግን አልወሰንም። ብቸኛውና አንጋፋው ሜክሲኮ ካፌም አልተባባልንም። ቀድሜ ሜክሲኮ አካባቢ ስደርስ ግን ለካስ በአካባቢው ሌላ የተሻለ አማራጭ ካፌ እንደሌለ ገባኝና እዛው ሜክሲኮ ካፌ ገባው። ግን ሜክሲኮ አካባቢ ያለው ብቸኛ ካፌ እሱ እንደሆነ ቀደም ብዬ አስቤበት አለማወቄ ገረመኝ። ስልኬ ባትሪ ስለዘጋብኝም በጊዜ መገኘቱ ቢያንስ መፍትሄ ይሆናል በሚል ቀድሜ ነው የተገኘሁት። እዛው ካፌ ደርሼ ቦታ መርጬ ተቀመጡ። የሥራ ሰዓት መውጫ ስለነበር እንደኔ ቀጠሮ የነበረው ሰው ሁሉ ቦታ ይዞ ተቀምጧል። ግን ለኔ የሚሆን ቦታ አላጣሁም። ገና ከመቀመጤ ስልኬን እንዴት ባትሪ እንደምሞላና ወዳጆቼ ጋር እንደምደውል እያብሰለሰልኩ አቀርቅሬ ሳለ ለካስ አስተናጋጇ መጣ ያለምንም ንግግር አጠገቤ ቆማለች። ንግግር የለም። አቋቋሟ በሰያፍ ስለሆነ የምታልፍ እንጂ የደንበኛ ትዕዛዝ የምትጠብቅ አትመስልም። ምን ልታዘዝ ወይም ልታዘዝህ ይቅርታ የሚል ጥያቄም ካንደበቷ አልወጣም። ለምን ብላ ዝም ብላ ቆማ በጣም የተሰላቸ ፊት ቁልቁል ትመለከተኛለች። ከላይ ሆና ስለከበደችኝ ቀና ስል አስተናጋጅ መሆኗን ተረዳው። መልኳ ላይ የቸከ ቅዝዝ ያለ ስሜት ይታያል። አንደበቷን ሳታላውስ በአይን ቅንድቧ አንዷን ብቻ ከፍ በማድረግ ጌታው ምን ፈለክ አይነት ምልክት ሰጠችኝ። ምን ልታዘዝ መሆኑ ገባኝ። ንቀቱ ግን አልተመቸኝም። የመጀመሪያው ሰያፍ ነው የቆመችው። ሁለተኛው ደግሞ ምንም ንግግር የለም። ሶስተኛውና በጣም የሚገርመው ደግሞ ቢያንስ ትዕዛዙን ለመስማት ትንሽ ሸብረክ ማለት ይገባ ነበር። አረ የለ ጉዳዩን ለማለዘብና ለማስተዛዘን ካስፈለገ አስተናጋጇን ይቅር ለማለት ብዙ መላምቶችን በመስጠት ማለፍ ይቻላል። ደክሟት፣ ቤተሰብ ችግር ገጥሟት፣ ኑሮ ከብዷት ወዘተ። ይሄ ገጠመኝ ግን ብዙዎቹ አስተናጋጆች ላይ ሲሆንና ሲደጋገም ትህትና ወዴት አለሽ የሚል ጥያቄን እንዳነሳ መነሻ ሆነ። የእናንተን እንጂ እኔን ግን ብዙ ጊዜ ትህትና የሌላቸው አስተናጋጆች ስለሚገጥሙኝ እምብዛም አልደነቀኝም። ትዕዛዝ ራሱ ረጋ ብለው ቆም ብለው የሚቀበሉ አስተናጋጆች እየጠፉ ነው። እኛው ተወራጭተን እጃችንን አወናጭፈን አንዳንዴ ሳይሰሙን እንዳይበሩና ትዕዛዛችን እንዳይሳሳት ሌሎች እስኪረበሹ ድረስ እነርሱ እየበረሩ እኛ ድምጻችንን ዘለቅ አድርገን ነው የምንደማመጠው። ይሄ በመሆኑ ብዙ ችግር የለብኝም፣ ለምጄዋለሁ። እርግጥ ነው ቢያንስ የተወሰኑ ሰዓታት ሥራ ሊበዛባቸው ይችላል። ይሁና እስቲ እንቀጥል። አስተናጋጇ ተመልሳ ከመጣች በኋላ ለስልኬ ባትሪ ሶኬት ይኖር እንደሆነ ጠየቅኳት። አንድ አፍታ በአይኗ በሰያፍ ገርምማኝ
ምንም አይነት የአይንም ሆነ የእጅ ምልክት ሳሰጠኝ እዛ ጋር አለች። ይህችንም ቃል አወጣው ብላ ከንፈሮቿን መልሳ ለመግጠም አቸኳኮሏን አትጠይቁኝ። የቱ ጋር እህቴ ስል ሰምታኛለች፣ ግን አልመለሰችልኝም። ትታኝ ወደ ስራዋ ሄደች። ትንሽ ቆይታ ተመለሰችና አጠገቤ ያለው መቆሚያዋ ጋር እንደተለመደው ፊቷን ጥላው ቆመች። የጠየቅኳት የስልኬ ቻርጀር ጉዳይ እንዳልተፈታ ገብቷታል። ስልኬን ባትሪ መሙላት ፈልጌያለሁ። የግድግዳው ሰዓትን ስመለከት 12 ሰዓት ሊሆን ጥቂት ደቂቃዎች ቀርተውታል። ሐሳብ ገብቶኛል። አስተናጋጇ ግን ጀርባዋን ሰጥታኝ ከእኔ ትንሽ ፈንጠር ብላ ቆማለች። ነገር ግን ድጋሚ ላናግራት አልፈለኩም። ተውኩት። በአጋጣሚ ግን ያዘዝኩትን ውሃውን ይዛልኝ የመጣችው አስተናጋጅ ሌላ ስለሆነች ትሻል ይሆናል ብዬ 5 ደቂቃ ቻርጅ አድርጊልኝ አልኳት። ስልኬንም አቀበልኳት። እርሷም እንደተለመደው እሺም እምቢም ሳትል ስልኬንና ቻርጀሩን ይዛው በረረች። ከመንጠቅ ባልተናነሰ መንገድ መንጭቃ። ወይ ጉድ ብዬ ዝም አልኩ። ከ5 ደቂቃ በኋላ ቢያንስ መልሼ ጠይቃትና ወደ ወዳጆቼ እደውላለሁ ብዬ። በአጋጣሚ ግን አንደኛው የቀጠርኩት ወዳጄ እጁን ሊታጠብ ወደ መጸዳጃ ሊወጣ ሲል አየሁትና በምልክት ጠራሁት። ተመስገን አልኩኝ። ለካስ ሌላኛውንም ወዳጄ እኔ ያላየሁትም እንጂ እዛው ካፌ ቀደም ብሎ መጥቶ ስለነበር ተገናኘን። ከዚያም እነርሱን ካገኘው ምን ያረጋል በደንብ ባትሪ ሙላ ብዬ ተውኩትና ወደ ውይይታችን ገባን። አንደኛው ጓደኛዬ የተቀመጠበት ቦታ ቀድሞ ሻይ አዞ ስለነበር ሻዩን ይዘው መጥቶ ከኛ ጋር ተቀላቀለ። ሌላኛው ደግሞ ብርጭቆ ጨምሪልኝ ብሎ ውሃውን ከኔ ጋር ተጋራ። ጉዳያችንን ለማሳጠር ያህል ውይይታችንን ጨርሰን ልንወጣ ስንል ሂሳብን ልክፈል ብዬ አስተናጋጇን በመከራ ጮኼ ጠራኋትና ስልኬንም አምጪልኝ ሂሳቡንም ውሰጂ ብዬ ብር ሰጠኋት። አሁን ሰዓቱም እየመሸ ስለሆነ ብዙም ሰው ስላልነበር አስተናጋጆቹ ከጥድፊያ ይልቅ ከኛ ትንሽ ፈንጠር ብለው ሰብሰብ በማለት ቆመው የደራ ጨዋታ የያዙ ይመስላሉ። የኛ አስተናጋጅ ጀርባዋን ሰጥታን ከእነርሱ ጋር ቆማ ታወጋለች። ጨዋታቸው ስለደራ 2-3 ያጨብጭበን ነው የጠራናት። እንደ ቀሽም ተዋናይ ለደንበኛ እንዴት ጀርባ ይሰጣል በማለት በሁኔታው ወዳጆቼም ትንሽ ሳይበሳጩ አልቀረም። መልሴንና ቻርጅ ልታደርግ የወሰደችውንም ስልኬን አምጥታ ሰጠችኝ። ያክብርልን ብዬ አመሰገንኩ። ስልኬን ሳበራው 45% ሆኗል። በጣም ደስ አለኝ። አስተናጋጇ መልስ አምጥታ ከሰጠችኝ በኋላ ተመልሳ እዛው አጠገባችን ጀርባዋን ሰጥታን ከሌሎች ጋር ቆመች። ሂሳቡን ሳይ 30 ብር ቆርጣለች። የውሃውን ብቻ መሆኑ ገባኝና የጓደኛዬን የሻይ ሂሳብ አለመቁረጧንና እንድትወስድ አሁንም ጮኼ ተጣራሁና ስነግራት ምንም ሳትንቀሳቀስ እዛው ጀርባዋን እንደሰጠችን ከአንገቷ ብቻ ዞር ብላ በስላሽ ያየችን ያለምንም ቃል የሌባ ጣቷን አንስታ ናላዋን አንዴ በመጠንቆል ረስቼው አይነት ምልክት አሳየችን። ከቆመችበትም አልተንቀሳቀሰችም። አሁንም ጀርባዋን እንደሰጠች ከዚያ 20 ብር ጨምሬ እጄን ዘርግቼ ለእርሷ ቅርብ ለሆነው ወዳጄ አቀበልኩት። እርሱ ሰጣት። አንድ እጇን ብቻ ዘርግታ ከጓደኛዬ ተቀበለች። አመሰግናለሁ ማለት ይናፍቃቸዋል። ትህትና ወዴት ሄደች? የኔ ትዝብት ነው። እናንተም ስንት አይታችሁ ይሆናል በምትሄዱበት ሁሉ። አበቃ። ለዛሬ ቆየ።